አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያችኋለሁ። እናንተ ጀማ ቡድሮችን እስኪ አበረታቱ፣ ላይክ ሼር አድርጉ። አሁን የተልባ ገንፎ ልሰራ ነው ማለት ነው። አብራችሁ ቆዩ እስከ መጨረሻው። የተልባ ገንፎ አመረኝ ማለት ነው። እንትን ብሎ ተቃይዞ ነበረ። እዚህ ጋ እንግዲህ የገንፎ ውሃ ጥጃለሁ። ገንፋችን እንግዲህ አንድ አማስያ አድርጌበታለሁ። ቪዲዮ ረዘም እንዳይ ብዬ ነው ቆረጥ ቆረጥ ያደረኩት። እና ላይክ ሼር ሰብስክራይብ አድርጉልኝ። ላይክ አድርጉ በላቸው። እና በጣም ቀዝቅዟል ዩቲዩብ በጣም ነው የቀዘቀዘው። በጣም እና ላይክ በማድረግ ጀምሩት። መልካምነት ለራስ ነው። እና ያው እንግዲህ አልሐምዱሊላህ ለኩል ነው። ያው ሁሉ አንድ ሰው ያኔ በአንዴ አይሳካም። በእርግጥ ሶብር ነው መሶብር ያስፈልጋል ሁሉ ነገር ኢንሻአላህ። እኛ ገና ነው ቆይ እና እንደዛ ነው እላችኋለሁ። አብራችሁ ቆዩ። የነጭ ዱቄት አይደለም የገብስ ነው። ለዛ ነው ነጭ ያልሆነው። ያው ተነጭ ዱቄት እና ገብስ ነው የሚጠቅመው ማለት ነው ለጤና። ያው በአንድ እጄ ካሜራ ይዤ ተወዛወዘብኝ። እንግዲህ ላይክ ሼር እያደረጋችሁ አበረታቱ ኢንሻአላህ። አዳዲስ ቪዲዮ ሰራለሁ። ግን የሆነ ሞራኔ ምናምን ድክም ብሏል። በጣም እይታው ቀዝቅዟል። ኢንሻአላህ ለኸይር ነው ለበጎ ነው ማለት ነው ነገር አልሐምዱሊላህ ለኩልሃል። እና እንግዲህ ይዤ ለመገንፋት ስላልተመቸኝ ነው ያው ያላሳየኋችሁ በደንብ ማለት ነው። በተልባ ነው የምሰራው። በተልባ ነው በቃ አስፈለገኝ ማለት ነው። ተልባም ደግሞ ጥሩ ነው አለዛ ቅቤ ያው በጣም ደህሞኛል። ሰሞኑን መሀል ስብሰባ ላይ ነን። ገንፎ እንግዲህ 3 ጊዜ ውሃ አድርጌበት በስሏል እና ኢንሻአላህ በስሏል። እንግዲህ ላውጣው ነው። ደህሞኛል። ማማሰል ራሱ ተሞዛው ይዣለሁ ማለት ነው። ያው አሽቸዋለሁ ከካሜራ ጀርባ ጨርሻለሁ እላቸዋለሁ። ይሄንን ይመስላል። ኢንሻአላህ ደግሞ ገልብጬ ምናምን አሳያችኋለሁ። ተልባውን አርጌ ምናምን እንደዚህ ማለት ነው። ተልባ ያው ጠቃሚ ነው። እንደገና ደግሞ ገንፎ ያባላል። እስኪ በየሀገሩ እንግዲህ እኛ ሀገር እንግዲህ በተልባ ገንፎ ይበላል፣ በቅቤ ይበላል። ደግሞ ቅቤ የሌለው በዘይት ይበላል። ዘይት ግን ለጤና ጎጂ ነው ማለት ነው። እንኳን ወጥም ላይ ያመመን ነው። እና እናንተ ሀገር በምን ይበላል ገንፎ? ኮሜንት ላይ ጻፉልኝ ማለት ነው። ያው በየሀገሩ እንግዲህ ገንፎ በየትም ሀገር ላይ ገንፎ አለ ማለት ነው። እንግዲህ በአሜሪካ አላውቅም እንጂ ሳውዲ፣ ሱዳን በቃ ገንፎ የሌለበት ሀገር የለም። ግን ይሄ ገንፎ በምን ይበላል? በምን ነው የምበሉት? በወተት ይበላሉ አረቦቹ። በወተት ገንፎ በወተት በቅቤ ይበላሉ። በወተትና በቅቤ ነው አረቦቹ የሚበሉት ማለት ነው። እኛ እንግዲህ በተልባና በቅቤ ነው የምንበላው እላችኋለሁ። ይሄን ይመስላል። ያው የነጭ ዱቄት ቢሆን ግን አይበላም ራሱ እና በጣም ይጣፍጣል።
ላይክ እያደረጋችሁ ቪዲዮዬን እላችኋለሁ። እንግዲህ እዚህ ጋር ፈጭቼው እዚህ ጋር በመፍጫው ይሄውና እያረኩ ነው። ለብ ያለ ውሃ አረግበታለሁኝ እና ማስለዋለሁ ማለት ነው። ያው ገንፎ በተልባኛ ሀገር ተልባውን እንደዚህ አርገን ትንሽ ተቆር ብሏል እንጂ እዚህ ቪዲዮ ላይ ምርጥ ነው። ምርጥ አርጌ ነው። ያው ከጥሬው ሲሆን ይምለገለጋል፣ ለገንፎ ደስ አይልም። ያው ለገንፎ እንደዚህ ነው የሚሰራው ማለት ነው። እንግዲህ እዚህ ጋር የተልባ ገንፎ ይሄንን ይመስላል እና ምርጥ ነው እላችኋለሁ። ብስሚላ